ለታመነው መጀመሪያ አማላጅ ማለት በቀላል ቋንቋ ለመናገር ሊቀ ካህናት ማለት ነው። አማላጅነቱን አንቀበልም፣ ሊቀ ካህናትነቱን እናምናለን። በቃ ሊቀ ክህነት አልገባህም ማለት ነው። ማያልገባን ለምን ታምናለህ? ክርስቶስን ሰው ባልክ ጊዜ አምላክነቱን መዘንጋት የለብህም። ካህን ለምሳሌ ክርስቶስን ካህን ነው ብለን ስንናገር በጣም ማስተዋል ያለብን ለምሳሌ የብሉይ ኪዳን ሊቀ ካህን አለ። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 7 ቁጥር 22 ጀምሮ ይናገራል። ከአንድ ጀምሮ ያለው ስለ ብሉይ ኪዳን የሚናገርበት አንቀጹ ነውና እዛ ላይ ሲናገር ምንድነው የሚለው? በብሉይ ኪዳን የሚሰራውን የካህኑን ሊናገር መጀመሪያ እንደሚያደርገው የብሉይ ኪዳን ካህን አንድ ጊዜ ስለራሱ ኃጢአት መስዋዕት ያቀርባል። ስለራሱ ኃጢአት። ስለዚህ ካህኑ ራሱ ምንድነው? ኃጢአተኛ። አንድ የሚያቀርበው መስዋዕት ምንድነው? በግ ወይም ሌላ ነገር ከሱ ከአካል ውጪ የሆነ የባህሪው ያልሆነ። ሁለተኛ ደግሞ የሚያቀርበው እሱ ሲሆን ፈውስ የሚሰጠውም ሌላ ነው። አቅራቢ ሌላ፣ ተቀራቢ ሌላ፣ ፈውስ ሰጪ ሌላ። አቅራቢ ካህኑ፣ ተቀራቢ መስዋዕቱ፣ ፈውስ ሰጪ እግዚአብሔር። ከዛ በኋላ በዓመት አንድ ጊዜ ደግሞ የደህንነት መስዋዕት ያቀርባል ሊቀ ካህኑ። ስለዚህ እንዲህ አድርጎ ህዝቡን በኃጢአታቸው ከመጣባቸው ፍዳ ነው የሚያድናቸው። ማለቴ በስጋቸው ከመቀሰፍ ነው የሚያድናቸው፣ በነፍስ ግን አያድናቸው። በብሉይ ኪዳን አንጪው እግዚአብሔር ነው፣ ነጭ ሰው ነው፣ መንጫው መስዋዕት ነው ማለት ነው። በዚህ ምን ይፈጸማል? ድነተ ስጋ ይፈጸማል። ቤዛ ነው። በጉ ቤዛ ይሆናቸዋል፣ የሰውየውን ኃጢአት ይሸከማል። እና የሚያቀርበውም እንደው ቅዱስ ጳውሎስ ይላል። ቅዱስ ጳውሎስ ሲናገር ምንድነው የሚለው? ዘከመዝኬ ሊቀ ካህናት ይደለወነ ጻድቅ ወሄር ወይዋህ ወሩቅ እማጥያት። እንዲህ ያለ ሊቀ ካህን ያስፈልገናል። እንዴት ያለ? ንጹሕ ባህሪ የሆነ ጻድቅ የሆነ ቸር የሆነ ከዛ ደግሞ የዋህ የሆነ ሞት የማይሽረው ክህነቱ እንደ መልከ ጼዴቅ ያለ። ከዛ በኋላ መጨንደው አንዷ ቃል ደግሞ ትገርማለች። ወይ ምንድነው? በሱ በኩል የሚመጡትን ይቅር የሚላቸው። በሱ በኩል የሚመጡትን ይቅር የሚላቸው ነው። እንግዲህ እንድናስታውሳት ፈልጌ ነው። የብሉይ ኪዳን ሊቀ ካህን ይቅርታ ሰጭ ነው። የብሉይ ኪዳን መስዋዕት ይቅርታ ሰጭ ነው። የብሉይ ኪዳን መስዋዕት ማለት አድኖ ስጋን ይሰራል። የሐዲስ ኪዳን ደግሞ እነዛ ካህናቱን ደግሞ ምን ይከለክላቸዋል አለ? ሞት ይከለክላቸዋል። እነዚያ ደግሞ ዕለት ዕለት መስዋዕት ያቀርባሉ አለ። ቅድመ በእንተ ኃጢአቶሙ ወድኅረ በእንተ ሕዝብ። መጀመሪያ ስለ ራሳቸው ኃጢአት፣ ሁለተኛ ስለ ሕዝብ። ንጹህ ካህን ግን በሐዲስ ኪዳን የሚያስፈልገን ምን አይነት ካህን ነው ካልከኝ አለ ቅዱስ ጳውሎስ ሲመልስ፣ አንደኛ ኃጢአት የሌለበት፣ ሁለተኛ የሚመጡትን ሰዎች ይቅር ሊላቸው የሚችል፣ ሶስተኛ ሞት የማያሰናብተው። እንደማን? እንደ አሮን፣ እንደ ሙሴ፣ እንደነዚያ። ቅዱስ ዮሐንስ አፈወርቅ ስንት በግ አለቀ ይላል። ክርስቶስ እስከሚመጣ ብዙ በግ ነው ያለቀው። ክርስቶስ ግን አንድ ጊዜ ይላል ምረ ሷአርሶ ይላል፣ አንድ ጊዜ ራሱን ሰዋ ይላል። ስንት ጊዜ? አንድ ጊዜ የሰዋው መስዋዕት እስከ መቼ ድረስ ይኖራል? እስከ ዘላለም ይኖራል። ጥያቄ፣ አንድ ጊዜ የሰራው እንዴት እስከ ዘላለም ይኖራል ሲለኝ አንድ ሰው ምን እንላለን? አንድ ጊዜ የፈጠራት ፀሐይ እስከ ዕለተ ምጽአት ታበራ ይል። አንድ ጊዜ ብዙ ተባዝሁ ያላቸው ፍጥረት እስከ መቼ ይበዛሉ? እስከ ዕለተ ምጽአት ይበዛሉ። ስለዚህ አንድ ጊዜ ለክርስቶስ ቀላሉ ነው። አንድ ጊዜ ይኸውላችሁ፣ ሁለት ጊዜ ደገመ ካልከኝ ክርስቶስ ደካማ መድኃኒት ሆነባ። ክርስቶስ ጽኑ መድኃኒት ስለሆነ አንድ ጊዜ ምንድነው? ጽዋእከኒ ጽኑ ወያረው ያለ ድነተ ስጋ ድነተ ነፍስን አንድ ጊዜ የሚሰጥ ነው። ስለዚህ የማይደገም አድህኖ ነው ያዳነን። ያ ማዳኑ እስከ ዕለተ ምጽአት ድረስ ይቀጥላል፣ ያድናል። ግን አንድ ጊዜ የቀረበው መስዋዕት ነው ይቅር ሲለን የሚኖረው። አንድ ጊዜ ቤዛ ሆኖናል ነው። ስለዚህ ምንድነው ለማለት የፈለግኩት? የብሉይ ሊቀ ካህን የሚያቀርበው በግ ነው። የሐዲስ ኪዳን ሊቀ ካህን ክርስቶስ ግን ያቀረበው ራሱን ነው። የብሉይ ኪዳን ሊቀ ካህን የሚያቀርበው በግ ሲሆን የሚቀርበው ወደ ማን ነው? ወደ እግዚአብሔር ነው። የሐዲስ ኪዳን ሊቀ ካህን ያቀረበው ራሱን ነው። የሚቀርበው ራሱ ነው። የሚቀርበው ራሱ፣ የሚያሳርገው ራሱ ነው። መስዋዕቱን የሚቀበለው ራሱ ነው። ይህን መርሳት የለብንም። ክርስቶስን ሊቀ ካህን ነው ስንል ለሊሁ ሰዋኢ ወለሊሁ ተሰዋኢ ወለሊሁ ተወካፊ መስዋዕት ምስለ አብ ወመንፈስ ቅዱስ ማለት አለብን። እሱ መስዋዕት አሳራጊ፣ እሱ ከአባቱና ከመንፈስ ቅዱስ ጋር መስዋዕት ተቀባይ፣ እሱ ምሕረት ሰጪ ነው።
የብሉይ ኪዳን በግ ምሕረት አሰጭ ነው። የአዲስ ኪዳን በግ ግን ምሕረት ሰጭ ነው። ምሕረት ሰጪውም እሱ፣ በጉም እሱ፣ ራሱንም የሚያሳርገው እሱ፣ መስዋዕቱንም የሚቀበለው እሱ፣ ጥማችንም የቆረጠው እርሱ ነው። ስለዚህ በምን ይለያል ካል ያኛው ይደጋገማል። የአዲስ ኪዳን የክርስቶስ ማዳን አንድ ጊዜ ልክ ብርሃን ይሁን ሲል ሆነ። አንድ ጊዜ ያወጣው ብርሃን ሲበራ ይኖራል። አንድ ጊዜ የሰራት አማላጅነት አይደለም፣ ቤዛነት ነው። ቤዛነት አንድ ጊዜ ያደረጋት ቤዛነት። ቤዛነት ማለት ትክ መሆን ነው። ለምሳሌ ቤዛ የሚለው ክርስቶስን ቤዛ ስንለው አቤዛችን አይደለም። ይሄን ጠንቅቀን ማወቅ አለብን። ቤዛ ማለት ትክ ነው። ትክ ነው። ሰው የሆነ ክርስቶስ ብቻ ነው። አድኃነነ ወቤዘወነ፣ አዳነን ተቤዠን፣ አድኃነነ እንደ ሰው እንደ አምላክነቱ፣ ቤዘወነ እንደ ሰውነቱ። ስለዚህ ቤዛነት የምንሰጠው ለክርስቶስ፣ አዳኝነት ግን ለሶስቱም አካላት ማለት ነው። ቤዛነት በተለየ አካሉ መስዋዕት መሆን ነው። ማዳን ደግሞ እንደ ሰውነቱ የተቆረሰ ወልድ ብቻ ነው። ይቅርታ ያደረጉልን ግን አብ ወልድ መንፈስ ቅዱስ ቢጽ በሌላት በአንዲት ስልጣን። ቢጽ ማለት ደግሞ ሊገራ ሊገባ ይችላል። አቻ በሌላት ትክ ተወዳዳሪ የሌላት አንድ ባህሪ ስላለቻቸው፣ ስለዚህ ይቅርታ ማድረግ የሶስቱም ይቅር ማለት የወልድ ነው። ወልድ ይቅር ሲለን ማን ይቅር አለ? አብ ይቅር አለ። እንግዲህ ይኸው እመሰ አግዓዘክሙ ወልድ ግዑዛን አንትሙ፣ ወልድ ነፃ ካወጣችሁ እናንተ ነፃ ናችሁ አለ ባለቤቱ። ወልድ ነፃ ካወጣችሁ ማለት ምን ማለት ነው? ለምሳሌ ወልድ አስታረቀን። አስታራቂ መታረቂያ ታራቂ ነው ራሱ። ይህን እናያዘው በደንብ። አስታራቂ ማለት መስዋዕት። ለምሳሌ የብሉይ ኪዳን መታረቂያችን መስዋዕቱ ነው። አስታራቂ ስንለው መስዋዕት ሆነልን ነው ዋናው ሐሳብ። መታረቂያ ስንለው ደግሞ በእግዚአብሔር ፊት የታየልን፣ በእግዚአብሔር ፊት የቀረበልን ሰው ነው። አሁን ለምሳሌ አንድ ሐሳብ አለ። ለምሳሌ በሰው ላይ ዘላለማዊ ሞት ተፈርዷል አልተፈረደም? ተፈርዷል። ዘላለማዊ ምሕረት ያስፈልገዋል አያስፈልገዋል? ዘላለማዊ ፍርድ የፈረደ እግዚአብሔር ነው አይደል? ዘላለማዊ ምሕረት ማድረግ የሚችለውስ ማን ነው? እግዚአብሔር። ምሕረት የሚደረግለት ሰው። በቃ እሱ ሶስት ነገር አለ ማለት ነው። ስለዚህ እናያዛቸው እነዚህ ነው። በበላ ቀን ትሞታለህ የተባለ ማን ነው? የሰው ልጅ። ካሳ ማቅረብ ያለበት ማን ነው? የሰው ልጅ፣ ሰው። ስለዚህ ሰው ደግሞ ካሳ ማቅረብ ይችላል አይችልም? ካልቻለ፣ ስለዚህ ሰው ካልቻለ ካሳው መቅረብ ያለበት በማን ወገን? በሰው ወገን። በሰው ወገን ማን ያቅርብ? መላክ አይችልም። ሰው ደግሞ ራሱ እግዚአብሔር ነው። በዚያም ላይ ቅድስና የለውም። ትሞታለህ የተባለ ሰው ስለሆነ መስዋዕት ማቅረብ ያለበት ሞትን ማሸነፍ የሚችል ነው ይላል። ትሞታለህ የተባለ ሰው ነው። ትሞታለህ በተባለበት መሞት አለበት። ሞቶ ግን ህይወት መስጠት አለበት። ስለዚህ እንደ ሰውነቱ ቤዛነት የሚባለው እንደ ሰውነቱ ምን ሆነ? መስዋዕት ሆነ። ያ ምን ሆነ? መታረቂያ ሆነን። ከማን ጋር? ከራሱ ጋር። እግዚአብሔር ይስጥልኝ። ብቻ መልሱ እሱ ብቻ ነው። ለምን ከራሱ ጋር አልነው? ለምሳሌ እሺ አሁን ተጣላን እኛ እንበለው ነው እንግዲህ። ከተጣላን ችግር ነው ለሚዲያ ሁሉ ማለት ነው። ተጣላን። ስንታረቅ ልባችን ነው የሚታረቅ፣ ቃላችን ነው የሚታረቅ፣ ህይወታችን ነው የሚታረቅ። በቃላችን ነው እርቆ። ቃል ሲታረቀን ማን ታረቀን? ልባችንም ህይወታችንም። ስለዚህ ወልድ ሲታረቀን ማን ታረቀን? ስለዚህ ከአባቱ ጋር አስታረቀን ማለት ታረቀን። ወልድ የማን ቃል ስለሆነ? የአብ ቃል ስለሆነ። ወልድ ማን ስለሆነ? እግዚአብሔር ስለሆነ። ወልድ ሲታረቀን አብ ታረቀን። ለዚህ ነው ወልድ ነፃ ካወጣችሁ ነፃ ወጣችኋል አለ። ወልድ ማን ስለሆነ ነው? እግዚአብሔር ስለሆነ። ወልድ ከአባቱ ጋር አስታረቀን ስንል የአብ የወልድ የመንፈስ ቅዱስ አንዲት ስልጣን ስላለቻቸው፣ የአብ ስልጣን የማን ስልጣን ነው? የወልድ። የአብ ስልጣን የወልድ ስልጣን ከሆነ ወልድ ነፃ ሲያወጣን ማን ነፃ ወጣን? አብ። ወልድ ነፃ ሲያወጣን ማን ነፃ ወጣን? መንፈስ ቅዱስ። ስለዚህ ምንድነው አስታረቀን የሚለው? ራሱን መስዋዕት አድርጎ እንደውም እኮ ይላል ዘአረገ ለአቡሁ ርእሶ ዕጣነ ወመስዋዕተ ስሙረ። በቃ ይሄ ነው ክርስቶስ ካህን ነው ስንል ይሄን ነው። በአማርኛ ሲተረጎም ለምሳሌ ይሄ ቃሉ ማለት ነው። ቃሉ ሊተረጉመው ነው። ቀሲስ ማን ችሎት አሉ እንበል፣ ካህን ናቸው። የሚያቀርቡት ማን ነው? ክርስቶስን ነው። የሚያሳርግ ማን ነው? ራሱ ነው። መስዋዕቱ ማን ነው? የሚቀበል ራሱ ነው። የዛሬዎቹ ካህናትም ራሳችንን አንሰዋም። ራሱን የሰዋ አልነው።
እንደ ዛይረ ገላቡ ርሶ ጣነው መስዋዕተ ስሙረ ራሱን የሰዋ ያንን የሰዋውን የራሱን ስጋ ለአባቱ የተወደደ መስዋዕት አድርጎ ያቀረበ ከዛ በኋላ የተወደደ መስዋዕት አድርጎ ካቀረበ በኋላ ደግሞ ምን አለ ድነት የሰጠ ደግሞ ራሱ ነው ለምን እሱ ሲያድነን አብ ወልድ መንፈስ ቅዱስ አዳኑን እንላለን ስለዚህ ባጭር ቃል የዛሬ ካህናት የሚያቀርቡት ክርስቶስን ነው መስዋዕቱ ክርስቶስ ነው የሚያሳርገው ራሱ ነው የሚቀበለው ራሱ ነው የካህን ድርሻው ክርስቶስ ምን ጉጠት መሆን ነው ባጭ መብራት ስንቀጥል ፒንሳ ሆነን መብራቱን እንደመቁረጥ እንደመቀጠል ያለን አገልግሎት መፈጸም ነው ስለዚህ እንዲህ ያለ ሊቀ ካህናት ያስፈልገናል የተባለው ምንድነው ባጭሩ ሞት የማይከለክለው ራሱን መስዋዕት አድርጎ የሚያቀርብ ራሱ ይቅር የሚል ለዘላለም የሚኖር እንዲህ ይላል ምረሶ አርሶ አለ አንድ ጊዜ ራሱን መስዋዕት አደረገ ካለ በኋላ ወውእቱ ነበረ በየማነ እበይ በሰማያት ይሄ ነው ተልእኮ እንደሌለበት የሚያስረዳው ለምሳሌ ክርስቶስ ዛሬም ካህን ራሱን የተወደደ መስዋዕት አድርጎ ለአባቱ ካቀረበ በኋላ አለ እሱ አንድ ጊዜ ራሱን የተወደደ መስዋዕት አድርጎ ካቀረበ በኋላ ነበረ በየማነ እበይ በሰማያት እበዩ በሰማያት በሰማይ በአባቱ ቀኝ ተቀመጠ ጥያቄ ተቀመጠ ካልክ ምንን ያስረዳል አለ ቅዱስ ዮሐንስ አፈወርቅ እስመ ብሂለ ነቢር ያእምር ሀበዘ ተልእኮ ተቀመጠ ማለት ተልእኮ እንደሌለበት ያስረዳል ጥያቄ ምን ጠይቃቸው እግዚአብሔር ቆመ አይደል እግዚአብሔር ከቆመ መቀመጫ አለው የለውም እግዚአብሔር ተቀመጠ ካል መቀመጫ አለው የለውም እግዚአብሔር ዓለማት አይወስኑትም ነው ባጭር ቃል አብ ቀኝና ግራ አለው እግዚአብሔር የለውም እና በቀኙ ተቀመጠ ማለት ምን ማለት ነው እስመ ብሂለ ነቢር ያእምር ሀበዘ ተልእኮ ክርስቶስ ራሱን አንድ ጊዜ መስዋዕት አድርጎ በአባቱ ቀኝ ተቀመጠ ማለት የአባቱ ቀኝ የተባለው ቀኝ አንደኛው ስለ ስጋ እንግድነት ነው ቦታ የተጠራው የመጣ እንግዳ ቦታ ተሰጥቶት እንደሚቀመጥ ስጋ አምላክ ሆነ ነው አንዱ ምስጢር ሁለተኛው ምስጢር ደግሞ የአባቱ ቀኝ የተባለው ለስጋ ነው አሁንም አብ የወለደውን ድንግል በስጋ ስትወልደው ምን አለ አምጣ ይቤላ አብ ለድንግል አምጣንኪ አዝማኔ አብ ድንግልን አላት ዘመኔ ዘመንሽ ልኬ ልክሽ ልጅሽ ልጄ ነው አላት እኔ ወለድኩት አንቺም ታቀፍሽው ቅድመ ዓለም አብ የወለደውን ድህረ ዓለም ድንግል ማርያም ወለደችው ስለዚህ ምንድነው ባጭሩ ድንግል ማርያም የወለደችው አካላዊ ቃል በአብ ቀኝ ተቀመጠ ማለት የባህሪ አምላክ ሆነ ማለት ቀኝ ማለት ስልጣን ወራሴ ሁሉ ሆኖ የአብ ግዛት ሆኖ ተቀመጠ ሁለተኛ ተቀመጠ ማለት ደግሞ ክርስቶስ ምልጃ ተልእኮ የለበትም የሚያሳልፍ ሰው ይቆማል እንጂ አይቀመጥም ክርስቶስ ተቀመጠ ካልክ ስራ ጨርሷል አንድ ጊዜ ያዳናት ድህነት ትቀጥላለች ለይኩን ያላት ብርሃን እየበራች እንደምትኖር ያቺ የክርስቶስ የሰጣት ክህነት የክህነትን በር ከፍቶ ስጋውን እንዲቆረስ ደሙ እንዲፈተት ለምእመናን እንዲሰጥ ፈቅዶ አንድ ጊዜ ቀራንዮ ላይ የሰዋው ስጋው እንደው እኮ በጣም ነው የሚገርመው ካህኑ ነው የሚያርደው አይደል በግን መስዋዕት ሲያቀርበው ክርስቶስ ግን ራሱን ነው መስዋዕት ያደረገው ምንድነው ስመነጠባ ከዚህ የለለለቱ እለት እናርዳለን ነው ያ ክርስቶስ ምንድነው ስጋውና ደሙ ራሱ ሲፈተት ካህኑ ሲባርከው ራሱ ጀምሮ ምንድነው የሚለው ኦግዚኦ በከማሚያ ዘንተ ጽዋተ ወቀድሶ መጡ ኦግዚኦ ዘንተ ብስተ ባረኮ ፈትቶ መጡ ይህን ስጋህን እንደ ዕለተ ዓርቡ ስጋ አድርገው ነው የሚለው ስለዚህ ዛሬ የሚፈተተው ስጋ የማን ስጋ ነው ማለት ነው የክርስቶስ ነው ስለዚህ አንድ ጊዜ የከፈላት ቤዛነት እስከ ዕለተ ምጽአት ትቀጥላለች ለምን ካህናል ነው ሲባል ደግሞ ለምን ካህናል ነው የሚል ጥያቄ ሲመጣ ደግሞ የካህን ስራው መስዋዕት ማቅረብ ስለሆነ ክርስቶስ ደግሞ ራሱን መስዋዕት ስላደረገ ነው ለምን ሊቀ ካህናል ነው የሚል ጥያቄ ደግሞ ሲመጣ ምን እንላለን ለምን ሊቀ ካህናል ነው ድሮውንስ በካህናት ሞት የሚያሰናብታቸው ካህናት ስላሉ የነሱ ሁሉ ገዢ ነው ሊቀ ካህን ምንድነው ቅዱስ ሄሬኔዎስ አሁንም ሃይማኖተ አበው ምዕራፍ 7 ላይ ሊቀ ካህን በውስተ ሊቃነ ካህናት አለ በካህናት አለቆች ውስጥ የካህናት አለቃ ነው ያለው የካህናት አለቆች የሚባሉ ሐዋርያት ናቸው በሐዋርያት ውስጥ የሐዋርያት ራሳቸው ነው ከሐዋርያ ራሱን የፈተተ የለም ስለዚህ ባጭሩ ሊቀ ካህን ማለታችን ንጉሠ ነገሥት እንደማለት ያለ ነው ካህን አይደለም ክርስቶስ ሊቀ ካህን ነው ስለዚህ ምልጃው ቀጥሏል ሳይሆን ድነት ሂደታዊ ነው ስጋው እየተፈተተ ደሙ እየተቆረሰ እስከ ዕለተ ምጽአት ድረስ ይሰጣል ግን አንድ ጊዜ የተከፈለ ቤዛነት ነው ስለዚህ በራሱ መድኃኒትነት አንድ እናያዝ መስዋዕት
ስጋውና ደሙ የራሱ ካህን የራሱን ስጋውና ደሙ ያቀረበ መስዋዕት አሳራጊ በስልጣኑ ለአባቱ የተወደደ መስዋዕት አድርጎ ያቀረበ መስዋዕት ተቀባይ ከአባቱ ጋር የራሱን ስጋና ደም መስዋዕት አድርጎ የተቀበለ ከዚያ በኋላ የመጨረሻው ድህነት የሰጠ ራሱ ብለን እናያዘው። ስለዚህ ሊቀ ካህናችን ነው ስንል እንደዚህ ያሉ ናቸው።